ታሪኩ የሚጀምረው በጃፓን ምድር ለዘመናት የሰው ልጅን ሲያስደነግጥ በኖረ አንድ ጥንታዊ እና ምስጢራዊ እምነት ነው። በጃፓን ባህላዊ አፈ ታሪክ መሠረት አንድ ቁስ አካል ከሰው ልጅ ጋር ለረጅም ጊዜ ንክኪ ካለው ባለቤቱ በከፍተኛ ጥንቃቄ ከያዘውና ጥልቅ ስሜቱን ካካፈለበት ከመቶ ዓመታት በኋላ ያ ነገር ነፍስ ይዘራል። ይህ ሁኔታ ኩሱካሙጋሚ ተብሎ ይጠራል። በተለይም አሻንጉሊቶች የሰውን ልጅ መልክ ስለሚይዙ እና የሰውን ልጅ ትስታ በቀላሉ ስለሚሰርሱ ከማንኛውም ቁስ በላይ ነፍስ የመዝራት ዕድላቸው ከፍተኛ እንደሆነ ይታመናል። ለዚህም ነው ጃፓናውያን አሮጌ አሻንጉሊቶችን በጭራሽ ወደ ቆሻሻ የማይጥሉት። ይልቁንም ከኒንጂዮኪ በሚባል ሃይማኖታዊ ሥርዓት አማካኝነት በቤተ መቅደስ ውስጥ በክብር እንዲሸኙ ያደርጋሉ። ያለ አግባብ የተጣለ አሻንጉሊት በታላቅ እርግማን ተመልሶ ባለቤቱን ያሳድዳል የሚል ጽኑ ስጋት አለ። ከዚህ አስፈሪ እምነት መነሻነት ነው በ2025 ዓመተ ምህረት ኬዶል ሃውስኪ የተባለው ፊልም የተሰራው። ታሪኩ የሚጀምረው በጃፓን በደመቀች አንድ ቆንጆ ጠዋት ነው። ሜይ የተባለችው ሕፃን ልጅ ከጓደኞቿ ጋር በመሆን በቤታቸው ውስጥ ድብብቆሽ በመጫወት ላይ ትገኛለች። እናቷ ኦሺ ወደ ገበያ ለመሄድ እየተዘጋጀች ቢሆንም ሊቸን በቤት ውስጥ ብቻዋን መተዋት ስላላስደሰታት ከፍተኛ ጥንቃቄ ታደርጋለች። ኦሺ ከመውጣቷ በፊት በኩሽና ውስጥ ያሉትን ቢላዎች፣ የኤሌክትሪክ የመታጠቢያ ቤቱን የውሃ ገንዳ ክዳን በሚገባ መዘጋታቸውን ደጋግማ ትፈትሻለች። ጊዜዋ በጣም የተገደበ ስለነበረ በከፍተኛ ፍጥነት ገበያ ደርሳ ለመመለስ ትጣደፋለች። ሆኖም ግን ያ ቀን ለኦሺ ቤተሰብ የጥቁር ጥላ መጀመሪያ እንደሚሆን ማንም አልገመተም ነበር። ኦሺ የገዛችውን ዕቃ ይዛ በፍጥነት ወደ ቤት ስትመለስ ልጆቹ እንደተለመደው ተጫውተው ጨርሰው የሄዱ መስሏት ነበር። ነገር ግን ሊከን ሜይን በቤት ውስጥም ሆነ በአካባቢው ልታገኛት አልቻለችም። በአካባቢው ያሉትን ሰዎችና ጎረቤቶችን ብትጠይቅም ጨዋታው ካለቀ በኋላ ሜይን ያያት አንድም ሰው አልነበረም። ኦሺ በጭንቀት ተሞልታ በማኅበራዊ ድረገጾች ላይ ብትጠይቅም ምንም አይነት መረጃ ልታገኝ በመጨረሻም አማራጭ ስላጣች ወደ ፖሊስ ለመደወል ተገደደች። ባለቤቷ ታሪኮ ይህንን መጥፎ ዜና ሲሰማ ከሥራ ቦታው በድንጋጤ እየበረረ ወደ ቤት መጣ። ሜይ ያለ እናቷ ፍቃድ የትም እንደማትሄድ ስለሚያውቁ ጭንቀታቸው በእጥፍ ጨመረ። ፖሊሶች መጥተው ፍለጋ ቢጀምሩም ሜይ ግን እዚያው ቤት ውስጥ ነበረች። ታሪኮ የሚስቱን ጭንቀት ለማስታገስ ብርጭቆ ውሃ ሊሰጣት ሲሞክር እጄን ነክቶት ብርጭቆው መሬት ላይ ተከስክሶ ውሃው ፈሰሰ። ኦሺ የፈሰሰውን ውሃ ለማድረቅና ጨርቁን ለማጠብ ወደ ልብስ ማጠቢያ ማሽኑ በሄደችበት ቅጽበት መላው ሰፈር የሚሰማ ታላቅ ጩኸት አሰማች። ሜይ ድብብቆሽ ስትጫወት ማንም እንዳያገኛት ብላ በልብስ ማጠቢያ ማሽኑ ውስጥ ተደብቃ ነበር። ነገር ግን ኦክስጅን ማጣቷ በመቆለፉ እዚያው ሕይወቷ አልፎ ተገኘ። ይህ ክስተት የኦሺን ሕይወት ለዘላለም የቀየረና ለሚመጣው አስፈሪ እርግማን መንገድ የከፈተ አሰቃቂ አጋጣሚ ነበር። ከአሰቃቂው አደጋ 1 ዓመት አለፈ። ኦሺ ግን አሁንም የሊሄን ሞት መቀበል አልቻለችም። በሐዘን ከመደቆሷ የተነሳ አእምሮዋ መታወክ ጀምሯል። በተለይ ደግሞ ሊካ የሞተበትን የልብስ ማጠቢያ ማሽን ዳግመኛ ለማየትም ሆነ ለመንካት ድፍረት አጣች። የሊካ ሞት ተጠያቂ ራሷ እንደሆነች በማሰብ ሁልጊዜም ራሷን ትወቅሳለች። ታሪኮ ሚስቱ ወደ ቀድሞ ሁኔታዋ እንድትመለስ ለማድረግ ላለፉት ሐኪም ሲወስዳት ቆይቷል። ነገር ግን ኦሺ ካለችበት ጥልቅ የሐዘን ጨለማ ውስጥ ልትወጣ አልቻለችም። ቤታቸው አሁን የቀድሞውን ውበትና ድምቀት አጥቷል። ሁሉም ነገር የተዝረከረከ፣ አቧራ የለበሰና የሞት ድባብ የሰፈነበት ሆኗል። አንድ ቀን የታሪኮ እናት ታሽኮ ወደ ቤታቸው መጣች። የኦሺን ሁኔታ ስትመለከት በጣም አዘነች። ታሽኮ ለኦሺ አንድ መፍትሄ ያቀረበችላት በአካባቢው በሚገኝ አንድ ጥንታዊ ቤተ መቅደስ ውስጥ የሞቱ ሰዎች የተጠቀሙባቸው ዕቃዎች ከኒንጂዮኪ በሚባል ሥርዓት እንደሚቃጠሉና ይህም የሟቹን ነፍስ ነፃ እንደሚያወጣ ነገረቻት። ታሽኮ የሜይን ዕቃዎች እዚያ ወስዳ ብታቃጥል ምናልባት ኦሺ ከዚህ ስቃይ ልትገላገል እንደምትችል በማሰብ የቤተ መቅደሱን አድራሻ ሰጠቻት። ኦሺም በመጨረሻ ተስማማች። በሚቀጥለው ቀን ኦሺ የቤተ መቅደሱን ካርታ ይዛ በረንዳ ላይ ቆማ ሳለች ካርታው በንፋስ ተነጥቆ መንገድ ላይ ወደቀ። ኦሺ ካርታውን ለመያዝ ስትሮጥ ንፋሱ ይበልጥ እያራቀ ወሰዳት። በመጨረሻም ካርታውን ያገኘችበት ቦታ አጠገብ የሰው ልጅ የሚያክሉ ጥንታዊ አሻንጉሊቶች የሚሸጡበት አንድ ሱቅ ተመለከተች። በሱቁ ውስጥ ካሉት አሻንጉሊቶች መካከል በአንድ ሳጥን ውስጥ የተቀመጠ አሮጌ አሻንጉሊት የኦሺን ትኩረት ሳበው። አሻንጉሊቱ በሚገርም ሁኔታ የሞተችውን ሊከን ሜይን ይመስል ነበር። ኦሺ አሻንጉሊት አይነት የመሳብ ስሜት ተሰማት። ልክ ሊሄ ዳግም በሕይወት የተመለሰችላት ያህል ተሰማት። ያንን አሻንጉሊት በከፍተኛ ዋጋ ገዝታ ወደ ቤቷ ይዛው ተመለሰች። ታሪኮ ከሥራ ሲመለስ ኦሺን እንደ ቀድሞዋ በደስታና በፈገግታ ስላገኛት በጣም ተገረመ። ታሪኮ ምናልባት የሐኪሙ ምክር እየሠራ ነው ብሎ በማሰብ ደስ አለው። ነገር ግን ለመመገብ ወደ ጠረጴዛው ሲቃረብ በድንጋጤ ደነገጠ። አዲሱ አሻንጉሊት የሜይንን ልብስ ለብሶ በጠረጴዛው አጠገብ ተቀምጧል። ኦሺ ለአሻንጉሊቱ የተለየ ሳህን አቅርባ ምግብ እየመገበችው ነበር። አሻንጉሊቱ በሚገርም ሁኔታ እውነተኛ የሰው ልጅ ይመስላል። ፀጉሩ፣ ዓይኖቹና ቆዳው በጥንቃቄ የተሰሩ መሆናቸውን ታሪኮ አስተዋለ። ሆኖም ግን ኦሺ አሻንጉሊቱን የምትንከባከብበት ሁኔታ ለታሪኮ ትልቅ ስጋት ፈጠረበት።
ቀናት እያለፉ ሲሄዱ የኦሺ ሁኔታ ከእንክብካቤ አልፎ ወደ እብደት ተቀየረ። አሻንጉሊቱን የሜይን ልብሶች ታለብሰዋለች፣ ፀጉሩን ትበጥረዋለች፣ ጥፍሩን ትቆርጣለች፣ እንዲሁም በሜይ ክፍል ውስጥ እንዲተኛ ታደርጋለች። ይህ ሁኔታ በታሊኮ ላይ ትልቅ ጥያቄ ፈጠረ። ቀጣዩ የሐኪም ቀጠሮ ሲደርስ ኦሺ አሻንጉሊቱን ይዛ ወደ ሐኪሙ ሄደች። ሐኪሙ ኦሺ ደስተኛ ሆና በማየቱ ቢደሰትም ግን እንዳደረበት ነገረው። ሐኪሙ ግን አሻንጉሊት ሕክምና ጃዋብ ቴራፒ በዓለም ዙሪያ ለስነ አእምሮ ታካሚዎች እንደሚሰጥና ይህም በሐዘን ለተሰበሩ እና አእምሯቸው ለተጎዳ ሰዎች ፈጣን ማገገም እንደሚረዳ ገለጸለት። ታሂኮም ለሚስቱ ሲል ሐኪሙ ያለውን ለመቀበል ወሰነ። አሁን ከያክ የተባለው አሻንጉሊት የቤተሰቡ አባል ሆኗል። ወደ ገበያም ሆነ ወደ ሽርሽር ሲሄዱ አሻንጉሊቱን እንደ ልጃቸው ይዘውት ይጓዛሉ። ቀደም ሲል የሜይ ምስሎች በነበሩበት ግድግዳ ላይ አሁን የአሻንጉሊቱ ፎቶዎች ተተክተዋል። በቤቱ ውስጥ አዲስ የልብስ ማጠቢያ ማሽን ገባ። በዚህ ሁኔታ ጥቂት ወራት ካለፉ በኋላ ኦሺ ሌላ አስደሳች ዜና ይዛ መጣች። እርጉዝ መሆኗን አበሰረች። ናኦሚ ወደ ቤታቸው ስትመጣ የኦሺ ትኩረት በሙሉ ወደ ሕፃናት ተቀየረ። ቀስ በቀስ ከያኩ የተባለው አሻንጉሊት ችላ መባል ጀመረ። ከአልጋው ላይ ተነስቶ ወደ ክፍሉ ጥግ ተወረወረ። የግድግዳው ፎቶዎችም በአዲሷ ሕፃን ምስሎች ተተኩ። አሻንጉሊቱ አቧራ እየለበሰና ተረክቦት የነበረውን ቦታ እያጣ መጣ። አንድ ቀን ናኦሚ በከፍተኛ ድምፅ ማልቀስ ጀመረች። ኦሺ ምንም ብታደርግ ሕፃኗን ዝም ልታሰኛት አልቻለችም። በመጨረሻም ከያክ የተባለውን አሻንጉሊት አምጥታ ናኦሚ አጠገብ አስቀመጠችው። በሚገርም ሁኔታ ናኦሚ ወዲያውኑ ለቅሶዋን አቁማ ተኛች። ታሺኮ ይህንን በሕፃን መቆጣጠሪያ ካሜራ ስትመለከት በጣም ደስ አላት። ነገር ግን ድንገት ናኦሚ እየታፈነች ማልቀስ ጀመረች። ኦሺ በፍጥነት ሮጣ ስትሄድ የአሻንጉሊቱ ፀጉር በናኦሚ ጉሮሮ ውስጥ ተጠቅልሎ አገኘችው። ሕፃኗ ለጥቂት ነው ከሞት የተረፈችው። ነገር ግን አስገራሚው ነገር አሻንጉሊቱ ናኦሚ አጠገብ ዝም ብሎ ተቀምጦ ሳለ ፀጉሩ እንዴት እንዲህ ናኦሚ ጉሮሮ ውስጥ ሊገባ ይችላል የሚለው ጥያቄ ታሊኮን አስጨነቀው። ታሊኮ አሻንጉሊቱ የተቀመጠበትን ሳጥን በዝርዝር መመርመር ጀመረ። በሳጥኑ ላይ በጃፓንኛ ቋንቋ የተቀመጡት ምልክቶች ተራ ጽሑፎች እንዳልሆኑ ተገነዘበ። ከዚያ ቀን በኋላ አሻንጉሊቱን በሳጥን ውስጥ ከተው በጓዳ ውስጥ ለመቆለፍ ወሰኑ። 5 ዓመታት አለፉ። ናኦሚ አሁን አድጋ ትምህርት ቤት መሄድ ጀምራለች። ናኦሚ አንድ ቀን ትምህርት ቤት ስትመለስ በእጇ ይዛቸው የነበሩት የመስታወት ኳሶች መሬት ላይ ተበተኑ። አንደኛው ኳስ ወደ ጓዳው ውስጥ ተንከባለለ። ናኦሚ ኳሱን ፍለጋ ወደ ጨለማው ጓዳ ስትገባ አንድ እንግዳ የሆነ ድምፅ ሰማች። ኦሺ ሥራ ላይ እያለች ናኦሚ መጥታ ከያ ጋር መጫወት እችላለሁ ስትል ጠየቀቻት። ከ5 ዓመት በኋላ ያንን ስም መስማት ኦሺን በድንጋጤ አናወጣት። ኦሺ አሻንጉሊቱን ስትመለከት ግን ከው ብላ ቀረች። የአሻንጉሊቱ ፀጉርና ጥፍር ባልተለመደ ሁኔታ አድገው ነበር። ታሊኮ ስለ ጉዳዩ ምርምር ሲያደርግ በጥንታዊ ጃፓን አሻንጉሊቶች ይበልጥ እውነተኛ እንዲመስሉ የሰው ልጅ ፀጉር እንደሚጠቀም ደረሰበት። አንድ ምሽት ኦሺ ናኦሚ ከማንም ጋር ስታወራ ሰማች። ናኦሚ ለአሻንጉሊቱ አዲስ ልብስ አልብሳው በሰላም ስታጫውተው አገኘቻት። በዚያው እኩለ ሌሊት ናኦሚ በድንገት ወደ እንተው አልጋተ እንዳንቀላፋ ከለከለችኝ፣ እየቀናችብኝ ነው ስትል ተናገረች። በሚቀጥለው ቀን ናኦሚ ጓደኛዋን ሪናን ይዛ ወደ ቤት መጣች። ሪና አሻንጉሊቱን ለማሾፍ እጁን ስትጠመዘው ድንገት በሪና እጅ ላይ 2 የጥርስ ምልክቶች ታዩ። ናኦሚ ከእኔ አይደለሁም ያ ነው የነከሳት ስትል ተከራከረች። በዚያው ምሽት ኦሺ በክፍሏ ውስጥ የሟች ሊህን የሜይን ፎቶዎች እያየች ሳለ ናኦሚ መጥታ ድብብቆሽ እንድንጫወት ጠየቀቻት። ኦሺ የእህትሽን ፎቶዎች አስተካክዬ እመጣለሁ ስትላት ናኦሚ ከእኔ ምንም አይነት እህት የለኝም ስትል መለሰችላት። ኦሺ ስራዋን ጨርሳ ወደ ናኦሚ ክፍል ስትገባ የሜይ ፎቶዎች በሙሉ ተቀደውና ተሰባብረው አገኘቻቸው። ናኦሚ ጭምብል አድርጋ ጥግ ላይ ተቀምጣ ነበር። ኦሺ ጭምብሉን ስታነሳው ግን ያገኘችው ናኦሚን ሳይሆን አሻንጉሊቱን ነበር። የናኦሚ ትምህርት ቤት መምህርት ወደ ኦሺ ደውላ ስጋቷን ገለጸች። ናኦሚ በትምህርት ቤት የምትስላቸው ስዕሎች በጣም አስፈሪና ደም አፋሳሽ መሆናቸውን ነገረቻት። ናኦሚ ስለ ስዕሎቹ ስትጠየቅ ከያናት እንዲህ እንድስል የነገረችኝ ስትል መለሰች። እኩለ ሌሊት ላይ ናኦሚ ዳግም መጥታ በመካከላቸው ተኛች። ኦሺ ሕፃኗን ልታቅፋት ስትሞክር ግን የሆነ እንግዳ ነገር ተሰማት። በእቅፏ ያለው አካል የሰው ልጅ ሳይሆን የደረቀ እንጨት ይመስል ነበር። ኦሺ አሻንጉሊቱን በፕላስቲክ ጠቅልላ ወደ ቆሻሻ መጣያ ወረወረችው። ነገር ግን አሻንጉሊቱ በራሱ ተመልሶ ጠረጴዛው ላይ ተቀምጦ አገኘችው። ኦሺ በእንዴት አሻንጉሊቱን ስትለብን አሻንጉሊቱን ሳይሆን ሊህን ናኦሚን መሆኑን አየች። ኦሺ በመጨረሻ አሻንጉሊቱን ወስዳ በዋናው መንገድ ላይ በሚያልፍ ትልቅ የቆሻሻ መኪና ውስጥ ወረወረችው። ከጥቂት ደቂቃዎች በኋላ ግን በዚያው መንገድ ላይ አደጋ መፈጠሩን ሰማች። የድንገተኛ አደጋ ሰራተኞች ቆሻሻውን ሲያራግፉ አሻንጉሊቱ ምንም ሳይሆን መሬት ላይ ተኝቶ ተገኘ። ናኦሚ አሻንጉሊቱን አንስታ ወደ ቤት ተመለሰች። ኦሺ በናኦሚ ላይ ጥቃት በማድረሷ ምክንያት ታሊኮ ኦሺን ወደ ሐኪም ወሰደ። በአያቷ ታሺኮ ቤት እንድትቆይ ተደረገ። ታሊኮ አሻንጉሊቱን ወደ ቤተ መቅደስ ወስዶ ለማቃጠል ወሰነ። ነገር ግን የቤተ መቅደሱ መነኮሳት አሻንጉሊቱን ሲያዩት በድንጋጤ ከው ብለው ቀሩ። በአሻንጉሊቱ የሸክላ አካል ውስጥ ሙሉ የሰው ልጅ አጽም ተቀብሮ ተገኘ። ታሊኮ ስለ አሻንጉሊቱ ባለቤት ምርምር ሲያደርግ ያሳሞቶ የተባለ አሻንጉሊት ሰሪ በ1920ዎቹ አካባቢ ልጁ ሬይ ፋያል
ስትሞት አጽሟን ተጠቅሞ ይህንን አሻንጉሊት እንደሰራው ደረሰበት። ሬይ በሕይወት እያለች በእናቷ ታው ከፍተኛ ስቃይ ይደርስባት ነበር። ታው ሬይን በገመድ አንቃ ከገደለቻት በኋላ ያሳሞቶ የልጁን አጽም በአሻንጉሊት ውስጥ ቀብሮታል። አሁን ሬይ የኦሺን እናትነት ትፈልጋለች። ካንዳ የተባለው ባለሙያ አሻንጉሊቱን ለምርመራ ሲወስድ የሬይ መንፈስ በመኪናው ውስጥ አደጋ ደረሰ። ታሂኮ እና ኦሺ አሻንጉሊቱን ይዘው ወደ ናጋታ ደሴት ለመጓዝ ወሰኑ። ናጋታ ደሴት በባህር መሃል የምትገኝና በቀን ለ2 ሰዓት ብቻ መንገዱ የሚከፈትላት ምስጢራዊ ቦታ ናት። ወደ ደሴቱ ሲገቡ የታውን መቃብር አገኙት። ታሊኮ አሻንጉሊቱን ከአጽሙ አጠገብ አስቀመጠው። ነገር ግን ኦሺ በሬይ መንፈስ ተይዛ በመቃብሩ ውስጥ ተቀበረች። በከፍተኛ ጥረት ከመቃብሩ ወጥተው ወደ ይመስሉ መሰላቸው። ነገር ግን በሕፃን መቆጣጠሪያ ካሜራው ላይ የሚታየው ምስል ልብ የሚያቆም ነበር። ናኦሚ በአልጋዋ ላይ ተኝታለች። ነገር ግን ከጎኗ የሬይ ጥላ ይታያል። ሬይ የናኦሚን መልክ ይዛ በቤቱ ውስጥ እየኖረች ነበር። እውነተኛዋ ናኦሚ ግን በልብስ ማጠቢያ ማሽኑ ውስጥ ታስራ ትንፋሿ እየተቆራረጠ ነበር። ኦሺ ይህንን ስታይ ሬይ እናትነትን የፈለገችው በሰላም ሳይሆን በክፋት መሆኑን ተረዳች። ሬይ ኦሺን እና ታሂኮን በውሸት ምስል ወጥመድ ውስጥ ከትታቸው ነበር። መጨረሻም የሚመንፈስ እና ታሂኮን ከወጥመዱ አወጣቻቸው። ሬይ ለዘላለም ወደ መቃብሯ የተመለሰች መሰለ። ከደሴቱ አስፈሪ ጉዞ በኋላ ኦሺ እና ታሂኮ ወደ ቤታቸው ሲመለሱ ለረጅም ጊዜ ናፍቀውት የነበረው ሰላም የሰፈነ መሰላቸው። ኦሺ የሬይን አሻንጉሊት ከእናቷ አጽም አጠገብ ቀብራው ስለመጣች እርግማኑ ለአንዴና ለመጨረሻ ጊዜ እንዳበቃ አመነች። ናኦሚም እንደ ቀድሞዋ መሳቅና መጫወት ጀመረች። ይህም ለወላጆቿ ትልቅ እፎይታ ሰጠ። ነገር ግን ይህ ሰላም የውሸት መጋረጃ መሆኑን የተረዱት ብዙ ነው። በቤቱ ውስጥ ምግብ ስታዘጋጅ ምግቡ ባልተለመደ ሁኔታ በአንድ ምሽት ውስጥ መሽተት እና መበስበስ ጀመረ። ወተቱ ተጓጉሏል፣ ፍራፍሬዎቹም ጥቁር ለብሰዋል። ይህ በጃፓን አፈ ታሪክ ውስጥ አንድ ክፉ መንፈስ በቤቱ ውስጥ መኖሩን የሚያሳይ የመጀመሪያው ምልክት ነው። ታሂኮ ወደ ሥራው ቢመለስም በቢሮው ውስጥ ባሉ የቪዲዮ ካሜራዎች ላይ የሚቀዳው ምስል ግን ሰላም ነሳው። በቤቱ ውስጥ የተገጠሙት የደህንነት ካሜራዎች ናኦሚ ብቻዋን ስትሆን ከማይታይ አካል ጋር እንደምትጫወት ያሳያሉ። ናኦሚ ለአየሩ ምግብ ታቀርባለች፣ ትስቃለች፣ አልፎ ተርፎም ከእህቴ ሆይ እያለች ትጠራለች። ታሊኮ ይህንን ሲያይ ኦሺን ደውሎ አስጠነቀቃት። ኦሺ ግን በድካምና ናኦሚ የሜይን መኖር ናፍቃት ይሆናል በማለት ነገሩን ለማለፍ ሞከረች። ሆኖም ግን አንድ ቀን ማታ ኦሺ የናኦሚን ክፍል ስትመለከት ናኦሚ በአልጋዋ ላይ ተኝታለች። ነገር ግን ከናኦሚ አልጋ ስር የሬይ አሻንጉሊት እጅ ወጥቶ የናኦሚን እግር ይዞ ታየች። ኦሺ በድንጋጤ ወደ ክፍሉ ስትሮጥ አሻንጉሊቱ የለም። ናኦሚ ግን በከባድ እንቅልፍ ውስጥ ሆና ከእናቴ ሬይ እኮ አልሄደችም፣ በልቤ ውስጥ ናት ስትል በሹክሹክታ ተናገረች። ኦሺ አሁን ነገሩ ከቁጥጥር ውጭ መሆኑን ተረዳች። አሻንጉሊቱ በአካል ባይኖርም መንፈሱ ግን በናኦሚ አእምሮ ውስጥ ምሽግ ሰርቷል። የታውና የሬይ ታሪክ ገና አልተቋጨም። ሬይ የኦሺን እናትነት የፈለገችው ለፍቅር ብቻ ሳይሆን የናኦሚን አካል ወርሳ ዳግም በሰው ልጅነት ለመኖር ነው። ኦሺ የልህን ክፍል በቅዱስ ውሃ ብትረጭም ግድግዳዎቹ ግን ከእናቴ ነኝ በሚሉ ደም አፋሳሽ ጽሑፎች ተሞሉ። ታሂኮ ወደ ቤት ሲመጣ ቤቱ በሙሉ በጭጋግ ተሸፍኖ አገኘው። ኦሺ በሳሎን ውስጥ ራሷን ስታ ወድቃለች። ናኦሚ ግን በልብስ ማጠቢያ ማሽኑ አጠገብ ቆማ ነበር። ማሽኑ በራሱ ጊዜ መስራት ጀመረ። ውስጥ ያለው ውሃ እየሞላ ሲመጣ ናኦሚ ወደ ማሽኑ ውስጥ ለመግባት ትሞክራለች። ታሊኮ ልጁን ለመያዝ ሲሮጥ ናኦሚ ባልተለመደ ጉልበት አባቷን ገፋችው። የናኦሚ ዓይኖች ወደ ጥቁር ተቀይሯል። ድምጿ ሚሬድ አንተ አባቴ አይደለህም ያሳሞቶ የት አለ ስትል ጮኸች። ታሪኩ አሁን ወደ ቀድሞ የያሳሞቶ ቤት ምስከር መመለስ ጀመረ። ካንዳ ከደረሰበት የመኪና አደጋ አገግሞ ወደ ቤተ መቅደሱ ተመለሰ። መነኮሳቱ አሻንጉሊቱ በእሳት እንደማይቃጠል ነገሩት። ካንዳ ስለ ያሳሞቶ ቤተሰብ ጥልቅ ጥናት ሲያደርግ አንድ አስደንጋጭ እውነት አገኘ። ያሳሞቶ አሻንጉሊቱን የሠራው ልጁን ለማስታወስ ብቻ ሳይሆን የሬይን ክፉ መንፈስ ለማሰር ነበር። ሬይ በሕይወት እያለች በእናቷ ታው ድብደባ ምክንያት አእምሮዋ ተከፋፍሎ ሬይ ሱኪንን ነገሮችን የማውደም ኃይል ነበራት። ታውሊካን የገደለችው ይህንን ክፋት ለማቆም በሚል ሰበብ ቢሆንም የሬይ ቁጣ ግን ከመቃብር በላይ በረታ። ካንዳ ለታሂኮ ደውሎ አሁኑኑ ከቤቱ ውጡ፣ ሬይ የናኦሚን ነፍስ እየበላች ነው ሲል አስጠነቀቀው። ታሊኮ እና ኦሺ ናኦሚን ይዘው ለማምለጥ ቢሞክሩም የቤቱ በሮች ግን ወደ ግድግዳነት ተቀይረዋል። ቤቱ አሁን እንደ አሻንጉሊት ቤት ዳውሃዝ ሆኗል። መስኮቶቹ አይከፈቱም፣ መውጫዎቹም ጠፍተዋል። ኦሺ በድንገት ራሷን በሌላ ዘመን ውስጥ አገኘችው። ዙሪያዋን ስትመለከት የያሳሞቶን ጥንታዊ ቤት አየች። በቤቱ ጥግ ላይ ያሳሞቶ አሻንጉሊት ሲሰራ ተመለከተች። ሬይ ደግሞ በአንድ ጨለማ ክፍል ውስጥ ታስራ ትለቅሳለች። ኦሺ ወደ ሬይ ቀርባ ልታጽናናት ስትሞክር የታው መንፈስ በመጥረቢያ ይዛ መጣች። ታውኮ ልጄን አትንኪ፣ እሷ የኔ ናት እያለች በኦሺ ላይ ጥቃት ሰነዘረች። ታው አሁን እንደ አስፈሪ አውሬ ሆናለች። ፊቷ ተገሽልጧል፣ እጆቿም እንደ ንስር ጥፍር ሆነዋል። ታሊኮ በበኩሉ በቤቱ ኮሪደር ላይ ሲሮጥ በመቶዎች የሚቆጠሩ አሻንጉሊቶች ከግድግዳው ወጥተው እግሩን ያዙት። አሻንጉሊቶቹ ከአባት ወያለን እያሉ ወደ ጨለማው ይስቡታል። ታሊኮ ካሜራውን ተጠቅሞ በብርሃኑ አሻንጉሊቶቹን ለማራቅ ቢሞክርም ባትሪው ግን ሊያልቅ ተቃርቧል።
ካንዳ በቤቱ ደጃፍ ላይ ደርሶ ልዩ የሆነ ሃይማኖታዊ ጩኸት አሰማ። የቤቱ መጋረጃዎች ተቀደዱ፣ ብርሃንም ወደ ውስጥ ገባ። ካንዳ ወደ ውስጥ ገብቶ ታሊኮን ከአሻንጉሊቶቹ እጅ አዳነው። ኦሺ የት አለች ሲል ጠየቀ። ታሊኮ ወደ ላይኛው ፎቅ አመለከተ። ኦሺ አሁንም በያሳሞቶ ቅሪት ውስጥ ነች። ካንዳ ኦሺን ለማዳን የሬይን እውነተኛ ፍላጎት ማወቅ አለብን። ሬይ የምትፈልገውን አለው። ሁለቱም ወደ ላይኛው ፎቅ አመሩ። በላይኛው ፎቅ ላይ ኦሺ በሬይ እና በታው መካከል በሚደረገው ትግል መሃል ትገኛለች። ሬይ የናኦሚን መልክ ይዛ በምድር ላይ ተኝታለች። ታው ደግሞ ሬይን ለመግደል እየተቃረበች ነው። ኦሺ በድንገት መሃል ገብታ ታውን ገፋቻት። ከእሷን አትነኪያት፣ እሷ ልጄ ናት ስትል ጮኸች። በዚያን ቅጽበት የታው ምስል ጠፋና ሬይ ወደ ቀድሞ አስፈሪ መልኳ ተመለሰች። ሬይ ኦሺን አነቀተ። አንቺም እንደ እናቴ ትተሽኝ ትሄጃለሽ፣ ሁላችሁም ውሸታሞች ናችሁ እኮ አለች ሬይ። ኦሺ ትንፋሽ እያጠራት ቢሆንም የሬይን እጅ አልለቀቀችም። ከሬይ አዝናለሁ፣ እናትሽ ያደረገችው ስህተት ነው፣ ነገር ግን እኔ አልተውሽም አለች። ኦሺ የሬይን ጭንቅላት ወደ ደረቷ አስጠጋችው። ሬይ መጀመሪያ ላይ ልትቃወም ብትሞክርም የኦሺ እውነተኛ ሙቀት ሲሰማት ግን በዝግታ መረጋጋት ጀመረች። የሬይ አስፈሪ ጥፍሮች ጠፉ፣ አይኖቿም ወደ የዋህ ሕፃንነት ተቀየሩ። ሬይ ማልቀስ ጀመረች። እያንዳንዱ እንባዋ ወደ ብርጭቆ ኳስ እየተቀየረ መሬት ላይ ይወድቃል። ታይኮ እና ካንዳ ክፍሉ ውስጥ ሲገቡ ኦሺ እና ሬይ ተቃቅፈው አገመቸው። ካንዳ አሁን ነው ጊዜው፣ ሬይን ወደ ብርሃኑ መላክ አለብን አለ። ካንዳ የያሳሞቶን ምስጢራዊ ቃል መናገር ጀመረ። ሬይ ከኦሺ እቅፍ ወጥታ ወደ ብርሃኑ መጓዝ ጀመረች። ነገር ግን ልክ ልትሄድ ስትል የሜይ መንፈስ በድንገት መጣች። ሜይ እና ሬይ እጅ ለእጅ ተያያዙ። ሜይ ለእናቷ ፈገግ ብላ ደህና ሁኚ እናቴ አለች። ሁለቱ ሕፃናት ወደ ሰማይ ተነጥቀው ጠፉ። ቤቱ አሁን ወደ ቀድሞ ሁኔታው ተመለሰ። ጭጋጉ ተገፈፈ፣ አሻንጉሊቶቹም ተሰባብረው ወደ ሸክላነት ተቀየሩ። ናኦሚ ከመሬት ተነስታ ወላጆቿን አቀፈች። ሁሉም ነገር ያበቃ መሰለ። ካንዳ ከእርግማኑ ተሰብሯል በማለት ቤቱን ለቆ ወጣ። ታሊኮ እና ኦሺ ቤቱን አጽድተው አዲስ ሕይወት ለመጀመር ቆረጡ። ሆኖም ግን ኦሺ የሜይን ፎቶ ስታስተካክል በፎቶው ጀርባ ላይ ከገናዝ የሚል ጽሑፍ አየች። ይህ ጽሑፍ በናኦሚ እጅ የተጻፈ ነበር። ከክስተቱ ጥቂት ሳምንታት በኋላ ኦሺ ባልተለመደ ሁኔታ መታመም ጀመረች። ሁልጊዜ ማቅለሽለሽ እና ድካም ይሰማታል። ወደ ሐኪም ስትሄድ አስገራሚ ዜና ሰማች። ኦሺ እርጉዝ ነች። ታሊኮ በዚህ ዜና በጣም ተደሰተ። ይህ ለቤተሰባችን አዲስ ተስፋ ነው ብሎ አመነ። ናኦሚ ግን ይህንን ዜና ስትሰማ ምንም ደስታ አልታየባትም። ይልቁንም ከእህቴ ትመለሳለች ብላኝ ነበር ስትል በቁጭት ተናገረች። ኦሺ የናኦሚን ንግግር እንደ ሕፃን ልጅ ቅናት ቆጠረችው። ወራት እያለፉ ሲሄዱ የኦሺ ሆድ እያደገ መጣ። ነገር ግን በሆዷ ውስጥ ያለው ሕፃን እንቅስቃሴ በጣም አስገራሚ ነበር። ሕፃኑ ሲንቀሳቀስ በኦሺ ቆዳ ላይ የአሻንጉሊት እጅ የሚመስሉ ምልክቶች ይታያሉ። ኦሺ በሕልሟ ሁልጊዜ ያሳሞቶን ታየዋለች። ያሳሞቶ አካል የሰጠሽው አንቺ ነሽ፣ አሁን አዝመራውን ታጭጃለሽ ይላታል። ታይኮ በቤቱ ውስጥ የሕፃኑን ክፍል እየዘጋጀ ሳለ በጓዳው ውስጥ አንድ ሳጥን አገኘ። ሳጥኑ የሬይ አሻንጉሊት የተቀመጠበት ነበር። ሳጥኑ ባዶ ቢሆንም ውስጥ ግን የሰው ልጅ ፀጉር ተሞልቷል። ናኦሚ በትምህርት ቤት ያላት ባህሪ ይበልጥ ተለወጠ። ከጓደኞቿ ጋር አትጫወትም፣ ይልቁንም በአሸዋ ላይ የአሻንጉሊት ምስሎችን ትሰራለች። መምህሯ ወደ ኦሺ ደውላ ናኦሚ የራሷን ሬይ እያለች ትጠራለች በማለት ስጋቷን ገለጸች። ኦሺ ናኦሚን ልታናግራት ስትሞክር ናኦሚ ከእናቴ እኔ ናት ውጂኝ ሬይን አይደል የምትወጂው ስትል ጠየቀቻት። ኦሺ ናኦሚን ለማቀፍ ስትሞክር ናኦሚ በድንገት የኦሺን ሆድ ነከሰችው። ከኦሺ ሆድ የወጣው ደም ጥቁርና እንደ ሸክላ የገማ ነበር። ታይኮ ኦሺን ወደ ሆስፒታል ወሰዳት። ሐኪሞቹ የኦሺን ሆድ በኤክስሬይ ችሮያይ ሲመለከቱ ደነገጡ። በኦሺ ሆድ ውስጥ ያለው ሕፃን አጽም የሰው ልጅ አይመስልም፣ ይልቁንም እንደ ተገጣጠመ አሻንጉሊት ነው። ካንዳ ይህንን ሲሰማ በፍጥነት ወደ ሆስፒታል መጣ። ከሬይ አልሄደችም። እሷ የኦሺን እናታዊ ፍቅር ተጠቅማ ወደ ሰው ልጅነት ለመቀየር በኦሺ ማኅፀን ውስጥ ገብታለች አለ። አሁን ሬይ መንፈስ አይደለችም፣ አካል እየያዘች ያለች ሕያው ፍጡር ናት። የኦሺም ተጀመረ። ሆስፒታሉ በሙሉ በጨለማ ተዋጠ። የኤሌክትሪክ መብራቶቹ ይፈነዳሉ፣ የሕክምና መሳሪያዎቹም መስራት አቆሙ። ሐኪሞቹ በድንጋጤ ክፍሉን ለቀው ወጡ። ታሊኮ እና ካንዳ ብቻ ከኦሺ ጋር ቀሩ። ኦሺ በከፍተኛ ሕመም ውስጥ ሆና ትጮኻለች። ከሬይ እባክሽን ልቀቂኝ እያለች ትማጸናለች። ካንዳ ሬይን ለማቆም ብቸኛው መንገድ በሆድሽ ውስጥ ያለውን አጥንት መስበር ነው ካላትም ይህ ልጄ ነው እንዴት እንዲህ አደርጋለሁ ሲል ተከራከረ። በዚያው ቅጽበት ናኦሚ ወደ ክፍሉ ገባች። ናኦሚ በእጇ አንድ ጥንታዊ ያሳሞቶ ቢላዋ ይዛ ነበር። እናቴ ሬይ እንድትወጣ ትፈልጋለች አለች። ናኦሚ ወደ ኦሺ ተጠጋች። ታሊኮ ናኦሚን ሊያስቆማት ሲሞክር የሬይ መንፈስ ከናኦሚ ጀርባ ወጥታ ታሊኮን መሬት ላይ ዘረረችው። ካንዳ ሃይማኖታዊ መዝሙሩን መዘመር ጀመረ። መላው ሆስፒታል መንቀጥቀጥ ጀመረ። የሬይ መንፈስ እየጮኸ እናት ትላለች። ኦሺ በሞት እና በሕይወት መካከል ሆና አንድ ውሳኔ አስተላለፈች። ኦሺ የናኦሚን እጅ ያዘችና ቢላዋውን ወደ ራሷ ሆድ አቃናችው። ከሬይ እናትሽ እሆናለሁ፣ ነገር ግን በዚህ ዓለም ላይ አይደለም አለች። ኦሺ የራሷን መሥዋዕት በማድረግ ሬይን ይዛ ወደ ሞት ዓለም ለመሄድ ወሰነች። በዚያው ሰከንድ ታላቅ ብርሃን ክፍሉን ሞላው። የሬይ ጩኸት በዝግታ ጠፋ። ብርሃኑ ሲገፈፍ ኦሺ በሰላም ተኝታለች። ሆዷም ወደ ቀድሞ ሁኔታው ተመልሷል። ሬይ በኦሺ መሥዋዕትነት ምክንያት ሰላም አግኝታለች።
ታሪኩ የሚያበቃው ከአንድ ዓመት በኋላ ነው። ታሂኮ ኦሺ እና ናኦሚ በባህር ዳርቻ ላይ ሲራመዱ ይታያሉ። ሁሉም ነገር ሰላም ይመስላል። ነገር ግን ካሜራው ወደ ናኦሚ ኪስ ሲጠጋ አንድ ትንሽ የሸክላ እጅ ከኪሷ ወጥቶ ይታያል። ናኦሚ ወደ ካሜራው ዘወር ብላ ምስጢራዊ ፈገግታ ታሳያለች። በስተጀርባም የሬ ሳቅ በሹክሹክታ ይሰማል። ከሱካሙጋሚ ገና አልተጠናቀቀም። እርግማኑ በብልህ ከኦሺ መስዋዕትነት እና ከሆስፒታሉ አስደንጋጭ ክስተት በኋላ ቤተሰቡ ወደ ሌላ ራቅ ያለ ከተማ በመሄድ አዲስ ሕይወት ለመጀመር ሞከሩ። ኦሺ አሁን ከሬይ መንፈስ ነፃ የሆነች ቢመስልም በውስጧ ግን የማይጠፋ ጠባሳ ጥላ አሰርፎባታል። ናኦሚ ደግሞ ከቀን ወደ ቀን ዝምተኛና ምስጢራዊ የሆነች መጣች። በከተማው ውስጥ ያሉ ሰዎች ናኦሚን ሲያዩ አንድ አይነት ቅዝቃዜ እንደሚሰማቸው ይናገሩ ጀመሩ። ግን ናኦሚ በሄደችበት ቦታ ሁሉ ትንሽ የሸክላ አሻንጉሊቶች መታየት ጀመሩ። በትምህርት ቤት ግቢ፣ በፓርኮች እና በጎረቤቶች ደጃፍ ላይ የሚገኙት እነዚህ አሻንጉሊቶች ልክ እንደ ሬይ አይነት አስፈሪ ፈገግታ አላቸው። ታሂኮ በከተማው ውስጥ የሚፈጠሩትን እንግዳ የሞት አደጋዎች መከታተል ጀመረ። አሻንጉሊቶቹን ያገማቸው ሰዎች በሙሉ በአንድ ሳምንት ውስጥ በድንገት ሕይወታቸው ያልፋል። አንዳንዶቹ በልብስ ማጠቢያ ማሽን ውስጥ ታንቀው ይገኛሉ፣ ሌሎች ደግሞ በገመድ ታንቀው ይሞታሉ። ታሊኮ ይህ የሬይ አዲስ ስልት መሆኑን ተረዳ። ሬይ አሁን በአንድ ቤተሰብ ላይ ብቻ ሳይሆን በመላው ከተማ ላይ የአሻንጉሊት መንግሥት ለመመስረት እየጣረች ነው። ካንዳ በስልክ ደውሎ ለታሂኮ አንድ መጥፎ ዜና ነገረው። ከሬይ የናኦሚን ደም ተጠቅማ አሻንጉሊቶቹን ሕያው እያደረገቻቸው ነው። ናኦሚ አሁን የሬይ እውነተኛ ወኪል ሆናለች ካለው ኦሺ አንድ ቀን የናኦሚን ቦርሳ ስትከፍት በመቶዎች የሚቆጠሩ ትናንሽ የሰው ልጅ ጥፍሮች እና ፀጉሮች አገኘች። ናኦሚ እነዚህን ነገሮች ተጠቅማ አዳዲስ አሻንጉሊቶችን ትሰራለች። ኦሺ ልታቆማት ስትሞክር ናኦሚ ከእናቴ ሬይ እኮ ጓደኛ ትፈልጋለች፣ ለብቻዋ መሆን አትፈልግም አለች። በዚያው ምሽት የከተማው መብራት በሙሉ ጠፋ። በጨለማው ውስጥ በሺዎች የሚቆጠሩ ትናንሽ የአሻንጉሊት እግሮች የሚራመዱበት ድምፅ ይሰማ ጀመር። አሻንጉሊቶቹ ወደ ሰዎች ቤት እየገቡ ልጆችን መስረቅ ጀመሩ። ከተማው በሙሉ በለቅሶ እና በጭንቀት ተሞላ። ታሂኮ እና ኦሺ ናኦሚን ይዘው ለማምለጥ መኪናቸው ውስጥ ቢገቡም መኪናው ግን ሊነሳ አልቻለም። የመኪናው ሞተር ውስጥ በሙሉ በአሻንጉሊት ፀጉር ተሞልቶ ነበር። በመስታወቱ ላይ አንድ ትልቅ አሻንጉሊት ቆሞ ይታያል። አሻንጉሊቱ የሜይንን መልክ ይዟል፣ ነገር ግን አይኖቹ ደም ይተፋሉ። ሬይ አሁን የሜይንን ትስታ ተጠቅማ ኦሺን ይበልጥ ለማሰቃየት ወስናለች። ከእናት ወይ ሜይን ናክሻል እኔ ያመጣላችኋለሁ የሚል ድምፅ ከሬዲዮ ውስጥ ተሰማ። ቤተሰቡ አሁን በገዛ መኪናቸው ውስጥ እስረኛ ሆኑ። ካንዳ ጥንታዊውን የያሳሞቶ ማስታወሻ ደብተር በቤተ መቅደሱ ውስጥ አገኘው። ማስታወሻው ላይ ያሳሞቶ ከመሞቱ በፊት የጻፈው የመጨረሻ ቃል እንዲህ ይላል፣ ከሬይ የምትፈልገው እናትነትን አይደለም፣ የምትፈልገው የሰው ልጅ ስሜት በሙሉ ወደ ሸክላነት ለመቀየር ነው። እሷ የሰው ልጅ ሕመም እና ሐዘን ሰልችቷታል። ሁሉም ሰው አሻንጉሊት ቢሆን ኖሮ ማንም አያለቅስም፣ ማንም አይሞትም ብላታል። ይህ የሬይ እውነተኛ ዓላማ ኮዲሄ ወርልድ ኦፍ ሳይንስ የዝምታ ዓለም መፍጠር እንደሆነ ካንዳ ተረዳ። ሬይ ሰዎችን ወደ አሻንጉሊትነት የምትቀይረው ለጥፋት ሳይሆን በእርሶ አእምሮ ከሰላም ለመስጠት ነው። ካንዳ ይህንን መረጃ ይዞ ወደ ታሂኮ ቤት ለመሄድ ሲሞክር መንገዶቹ በሙሉ በአሻንጉሊቶች ተዘግተው አገኛቸው። አሻንጉሊቶቹ እጅ ለእጅ ተያይዘው ትልቅ ግድግዳ ሰርተዋል። ካንዳ ልዩ የሆነውን ሃይማኖታዊ ዕጣን አብርቶ መንገዱን ለመክፈት ታገከ። በሌላ በኩል ታሊኮ እና ኦሺ መኪናውን ትተው ወደ አንድ አሮጌ መጋዘን ውስጥ ገቡ። በመጋዘኑ ውስጥ በሺዎች የሚቆጠሩ ያልተጠናቀቁ እህሎች ነው። መሃል ቆማ እንኳን ወደ አዲሱ ቤታችሁ በሰላም መጣችሁ እኮ አለች። የናኦሚ ቆዳ አሁን ወደ ሸክላነት መቀየር ጀምሯል። ኦሺ ወደ ናኦሚ ሮጣ ለመሄድ ስትሞክር ከመጋዘኑ ጣሪያ ላይ ትላልቅ አሻንጉሊቶች በገመድ እየወረዱ መጡ። አሻንጉሊቶቹ ታሊኮን እና ኦሺን ወንበር ላይ አስረው አፏቸውን በጨርቅ አፈኑባቸው። ሬይ አሁን በናኦሚ አካል ውስጥ ሆና ንግግር ጀመረች። ከእናት አሁን አንቺን አሻንጉሊት አደርግሻለሁ፣ ያኔ ለዘላለም አብረን እንኖራለን፣ አትቆስመም፣ አታመሚም፣ አታረጅም አለች። ሬይ የሸክላ ጭቃ አምጥታ በኦሺ እግሮች ላይ መቀባት ጀመረች። የኦሺ እግሮች ቀስ በቀስ ወደ ድንጋይነት እየተቀየሩ መጡ። ታሂኮ በከፍተኛ ጥረት እጁን ፈትቶ ካሜራውን አነሳ። የካሜራው ፍላሽ ፎየስ ሲበራ አሻንጉሊቶቹ ለጥቂት ሰከንዶች ወደ ኋላ አፈገፈጉ። ታሊኮ ብርሃኑ አሻንጉሊቶቹን ለጊዜው እንደሚያቆማቸው ተገነዘበ። ነገር ግን መጋዘኑ በጣም ጨለማ ስለነበረ የካሜራው ባትሪ በፍጥነት እያለቀ ነው። ታሊኮ ኦሺን ለማዳን ሲታገል ካንዳ በድንገት የመጋዘኑን በር ሰብሮ ገባ። ካንዳ በእጁ ያዘውትና ሬይ ሆይ ወደ መጀመሪያው ማንነትሽ ተመለሽ ሲል ጮኸ። መጋዘኑ በሙሉ መንቀጥቀጥ ጀመረ። የካንዳ ጩኸት እና የቅዱስ መጽሐፉ ቃላት በሬይ ላይ ከፍተኛ ሕመም ፈጠሩባት። የናኦሚ አካል መንቀጥቀጥ ጀመረ። ከቆዳዋ ስር የሸክላ ቁርጥራጮች ይረግፋሉ። ሬይ በቁጣ ተሞልታ ይህ የእኔ ዓለም ነው፣ ማንም ሊያቆመኝ አይችልም እያለች ጮኸች። በመጋዘኑ ውስጥ ያሉት አሻንጉሊቶች በሙሉ በካንዳ ላይ ጥቃት ሰነዘሩ። ካንዳ ቢከላከልም የአሻንጉሊቶቹ ብዛት ግን ከአቅሙ በላይ ሆነ። ታሊኮ ካሜራውን ተጠቅሞ ካንዳን ለመርዳት ቢሞክርም ባትሪው ሙሉ በሙሉ ጠፋ። መጋዘኑ ዳግም በጨለማ ተዋጠ። በጨለማው ውስጥ የሬይ ቀይ አይኖች ብቻ ይበራሉ። ሬይ ወደ ኦሺ ተጠጋችና ከእናት አሁን የመጨረሻው ሰዓት ነው እኮ አለች። ነገር ግን
በዚያው ቅጽበት ሌላ ለስላሳ ብርሃን ከመጋዘኑ ጥግ ታየ። ይህ ብርሃን የሜይ መንፈስ ነበር። ሜይ በነጭ ልብስ ሆና ወደ ሬይ ቀረበች። ሜይ በእጇ የሬይን የመጀመሪያ አሻንጉሊት ይዛ ነበር። ከሬይ እናቴን አትውሰጃት፣ እኔ ካንቺ ጋር እጫወታለሁ እውነቴን ግን አለች ሜይ። ሬይ የሜይን ድምፅ ስትሰማ በድንጋጤ ቆመች። ሬይ የሜይን እጅ ስትመለከት ሜይ በእውነት ፍቅር እንደምትሰጣት ተረዳች። ሬይ የፈለገችው እናትነት ብቻ ሳይሆን እውነተኛ ጓደኛም ነበር። ሬይ በናኦሚ አካል ውስጥ ሆና ማልቀስ ጀመረች። ከእኔ ብቻዬን መሆን አልፈልግም አለች። ሜይ ሬይን አቀፈቻት። በዚያን ጊዜ በመጋዘኑ ውስጥ የነበሩት አሻንጉሊቶች በሙሉ ወደ አፈርነት መቀየር ጀመሩ። የከተማውም እርግማን በዝግታ ተገፈፈ። ናኦሚ ወደ ቀድሞ ሁኔታዋ ተመለሰችና በኦሺ እቅፍ ውስጥ ወደቀች። ካንዳ አሁን የሬይን ነፍስ ወደ ሰላም መውሰድ እንችላለን አለ ካንዳ እና ሜይ አንድ ላይ ሆነው ሬይን ወደ ብርሃኑ መሯት። ሬይ ከመሄዷ በፊት ወደ ኦሺ ዞር ብላ አዝናለሁ እናቴ አለች። ሬይ ሜይ እና ካንዳ በመንፈስ ደረጃ ወደ ሰማይ ተነጠቁ። መጋዘኑ አሁን ባዶ ሆኗል። ታሊኮ እና ኦሺ ናኦሚን ይዘው ወደ ውጭ ወጡ። የከተማው መብራት በራ ፀሐይም መውጣት ጀመረች። ፊልሙ አሁን በእውነት የሚያበቃ መሰለ። ከታላቁ ጦርነት ጥቂት ወራት በኋላ ከተማው ወደ ቀድሞ ሰላሙ ተመለሰ። ታሊኮ እና ኦሺ ቤታቸውን አፍርሰው በዚያ ቦታ ላይ ቆንጆ የአትክልት ስፍራ ሰሩ። ናኦሚ አሁን በትምህርት ቤት በጣም ጎበዝ ተማሪ ሆናለች። አሻንጉሊቶችን ከመስራት ይልቅ አበባዎችን መትከል ትወዳለች። ኦሺ የልጆቿን የሜይን እና የሬይን ፎቶዎች አንድ ላይ በማስቀመጥ የሰላም መታሰቢያ አደረገችላቸው። በጃፓን የሚገኘው ያ ጥንታዊ ቤተ መቅደስም አሁን በአዲስ መነኮሳት ተሞልቶ ለአሮጌ አሻንጉሊቶች ክብር መስጠቱን ቀጥሏል። ታይኮ ስለ ክስተቱ የሚተርክ መጽሐፍ ጻፈ። መጽሐፉ ከድሄ ሰዋው አፍ ድሄዳዋኮ የአሻንጉሊቱ ነፍስ የሚል ስም ተሰጠው። በመጽሐፉ ውስጥ የሰው ልጅ ለቁስ አካላት የሚሰጠው ስሜት ምን ያህል ኃይል እንዳለው በዝርዝር ገለጸ። ከእኛ የምንፈጥራቸው ነገሮች የእኛን ማንነት ያንጸባርቃሉ። ጥላቻን ከዘራን ጥላቻን እናጭላለን፣ ፍቅርን ከዘራን ግን ፍቅርን እናገኛለን ሲል መጽሐፉን አጠቃለለ። ኦሺ አሁን በሰላም ትተኛለች። በሕልሟም ሜይ እና ሬይ በሰማይ ላይ ሆነው ሲጫወቱ ታያለች። ይሁን እንጂ በአንድ ምሽት ናኦሚ በአትክልት ስፍራው ውስጥ ስትቆፍር አንድ አሮጌ ሳጥን አገኘች። ሳጥኑ ያሳሞቶ አሻንጉሊቶቹን ለመስራት የሚጠቀምባቸው መሳሪያዎች ያሉበት ነበር። ናኦሚ ሳጥኑን ለእናቷ ሳታሳይ በምስጢር ወደ ክፍሏ ወሰደችው። ኦሺ ናኦሚ ልታያት ስትሄድ ናኦሚ አንድን አበባ በአሻንጉሊት መልክ ስትሰራ አገኘቻት። ናኦሚ እናት ሬይ ተመልሳ አትመጣም፣ ነገር ግን እኔ ትዝታዋን በውበት እጠብቀዋለሁ አለች። ኦሺ በፈገግታ ሊሆን አቀፈቻት። ካሜራው በዝግታ ወደ ሰማይ ይወጣል። መላው ከተማ በሰላም ይታያል። ነገር ግን በከተማው ጥግ በሚገኝ አንድ የቆሻሻ መጣያ ውስጥ አንድ ትንሽ አሻንጉሊት ዓይኑን ሲያርገበግብ ይታያል። ይህ አሻንጉሊት የሬይ ሳይሆን በከተማው ውስጥ እርግማኑ በነበረበት ጊዜ የተሰራ ሌላ አሻንጉሊት ነው። የታሪኩ መልእክት ግልጽ ነው። ምንም እንኳን ታላቁ እርግማን ቢቆምም በሰው ልጅ ውስጥ ያለው ፍርሃትና ተስፋ ድረስ ከሱካሞጋሚ ዳግም የመከሰት ዕድል አለው። በፊልሙ የመጨረሻ ትዕይንት ላይ የታሊኮ ድምፅ በትረካ መልክ ይሰማል። አሻንጉሊቶች መጫወቻዎች ብቻ አይደሉም፣ እነሱ የእኛን የብቸኝነት ስሜት የሚጋሩ፣ ምስጢራችንን የሚጠብቁ እና ሐዘናችንን የሚሸከሙ ምስክሮች ናቸው። ሬይ ክፉ አልነበረችም፣ እሷ የተጎዳች ነፍስ ነበረች። እኛ ግን ስንፈራትና ስንገፋት ክፉ አደረግናት። አሁን ግን ሁላችንም ተምረናል። ኦሺ እና ታይኮ በባህር ዳርቻ ላይ ቆመው ፀሐይ ስትጠልቅ ይመለከታሉ። በድንገት ናኦሚ ወደ ባህሩ ዳርቻ ሄዳ አንድ ትንሽ የሸክላ አሻንጉሊት ወደ ውሃው ውስጥ ወረወረች። አሻንጉሊቱ በባህሩ ሞገድ ተወስዶ ወደ ጥልቁ ገባ። ከደህና ሁኚ ሬይ፣ አሁን ነፃ ነሽ አለች ናኦሚ። የባህሩ ሞገድ አሻንጉሊቱን ይዞት ሲሄድ በውሃው ላይ የሜይ እና የሬይ ምስል ተቃቅፈው ይታያሉ። ፊልሙ ኮድ ሃያንድኪ የሚል ጽሑፍ ሳያሳይ ይልቁንም ክዳው በካንቴንዴ ነው በልባችሁ ውስጥ ይቀጥላል በሚል መልእክት ይጠናቀቃል። ይህ ፊልም ስለ አስፈሪ መንፈስ ብቻ ሳይሆን ስለ እናትነት፣ መስዋዕትነት፣ ስለ ይቅርታ እና ስለ ሰው ልጅ ስነ አእምሮ ጥልቀት የሚያስተምር ድንቅ ሥራ ነው። ተመልካቾች ፊልሙን አይተው ሲጨርሱ በቤታቸው ያሉትን አሮጌ አሻንጉሊቶች በሌላ ዓይን ማየት እንደሚጀምሩ ጥርጥር የለውም። ሬይ አሁን ሰላም አግኝታለች፣ ነገር ግን የኪ ዶል ሃውስ ከአፈ ታሪክ ለዘላለም በጃፓን ምድር ሲነገር ይኖራል።